ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። እኔ ደህና ነኝ፣ ሰላም ነኝ፣ እግዚአብሔር ይመስገን። እና ዛሬ ወደ እናንተ የመጣሁት ከአሜሪካ የመጣች ሴትዮዋሽ ምን አመጣች ስጦታ ስትሉ ለነበራችሁ መልስ እንዲሆንላችሁ ቪዲዮ ልሰራ ነው ማለት ነው። ያመጣችልኝ ስጦታ ይሄው ይህንን ይመስላል። ይሄ ቦርሳ ነው፣ ቤሎ ነው የሚመስለው፣ ቤሎ ነው የሚመስለው። ደግሞ ይሄ ቦርሳ ነው። ነጭ ነገር እወዳለሁ፣ ግን ቶሎ ነው የሚቆሽሸው። አንደኛው ይሄ ነው። ሁለተኛ ደግሞ ይሄ ነው። የአንገትና የጆሮ ጌጥ፣ የፊት ክሬም፣ ፀሐይ ላይ ስትወጡ የምትቀቡት ይሄ የማታ የፊት ክሬም ነው። ይሄኛው ደግሞ የፀጉር ክሬም ነው። የፀጉር ክሬም። ይሄ ደግሞ የሰውነት ነው። እነዚህን እቃዎች እንደመጣች ሰጠችኝና በነገራችን ላይ ስጦታ ትንሽም ቢሆን አይናቅም። ስጦታ አይናቅም። ስጦታ ግዴታ ሳይሆን አንድ ሰው ወዶ የሚሰጥ ስጦታ ነውና በጣም ደስ ብሎኛል። አስባለኔ ይህንን ራሱ ስላመጣች በጣም ደስ ብሎኝ ነው የተቀበልኩትና በጣም ደስ ብሎኝ እነዚህን እቃ ስትሰጠኝ በጣም ደስ ብሎኝ በደስታ ነው የተቀበልኳት። እግዚአብሔር ይመስገን፣ እግዚአብሔር ስጣትና ሌላም ደግሞ ከመጣች ከ3 ቀን በኋላ ምን ትለኛለች ጠራችኝና ሄድኩት። ሲሄድ ከእናቷ ደብቃ ማለት ነው። ምን ብታደርግ ጥሩ ነው? ከእናቷ ደብቃ $100 ሰጠችኝ። ለምንድን ነው ስላት እኔ እቃ እንዲገዛ ልትልክልኝ መስሎኝ ነበረ። ይሄ ያለ አንቺ ነው አለች። ለምን ስላት ስጦታ ነው፣ ለአንቺ ነው፣ ለአንቺ ስለሚገባሽ ነው አለችኝ። እንዴት ስላት አንቺ በጣም ጥሩ ሰው ነሽ፣ በጣም ነው የወደድኩሽ፣ በጣም ነው የወደድኩሽ አለችኝ። እና ከዚህ በፊት በስልክም እናቴ ጥሩ ሰው ነች ስትል በጣም ወድጄሽ ነበረ። በአካል ካገኘሁሽ፣ በተግባር ካገኘሁሽ በኋላ ደግሞ በጣም ወደድኩሽ። ልብስ ምናምን ሊያመጣልሽ ነበረ ግን ሳይዝሽን አላውቅም ብላኝ ይህንን ሰጠችኝ። $100 ከ3 ቀን በኋላ ጭማሪ ሰጠችኝ። ከአሜሪካን የመጣች እና እኔ ከዚህ በፊት የሰራሁበት ቤት እንደዚህ ተመስግኜ አላውቅም። አንድም ቀን ሴትዮዋ መስግናኝ አታውቅም። ብዙ ስራ ነበረ የምሰራው፣ ምግብም ጽዳትም በየቀኑ ታዝል ምናምን ስሰራ አንድም ቀን ተመስገኛ አላውቅም። ግን እነዚህ ጥሩ ቤተሰብ ናቸው፣ እግዚአብሔር ይስጣቸው። እና እዚህ ቤት ስራ ብዙ የለም። ትንሽ አሮጊት የጨቅጫቃ ነገር ነች፣ ትጨቃጭቃለች፣ ቶሎ ቶሎ ትጠራለች። ያው እረፍት አትሰጣም። ቢሆንም ችግር የለም። አሮጊት ነች፣ በእድሜ ትልቅ ነች። በዛም ላይ ደግሞ ታማሚ ነች። መድኃኒት ስለምትወስድ አንዳንዴ በቃ ራሷን ትስታለች ማለት ነው። ከዚህ በፊት የሚሰራው ሊሰራ እዚህ ቤት የገቡት ሰራተኛ ባዶ ቤት ጥሏት ነበረ ሲወጡት የነበረው። እኔ ግን እንደ ጸባያችዬ እየሰራው ነው። ለዛም ነው አመስገነችኝ ልጅቷ።
ከዚህ በፊት የሚመጡ ሰራተኛው ሰርቆ ነው የሚወጡት። ባዶ ቤት ጥለዋት ነው የሚወጡት። አንቺ በጣም እያንከባከብሻት ነው፣ በጣም ጠብቀሻታል። እሷም በጣም ወዳሻለች እና እኔም በጣም ወድጄሻለሁ። ይሄ ለአንቺ ስለሚገባሽ ነው ብላኝ $100 ጭማሪ ሰጠችኝ። ከዛ ደግሞ የሰጠሽኝ እቃ ራሱ በቂ ነው ስላት፣ ይሄ ለአንቺ በቂ አይደለም ሲያንሽስ እንጂ ሲበቃሽ አይደለም አለች። ጌታ እኔ ራሴን እያካበድኩ አይደለም እና እግዚአብሔር ይመስገን በጣም ደስ ብሎኛል። ከመስጣቷ ይልቅ ስታመሰግነኝ በጣም ነው ደስ ያለኝ። እና ማለት አረቦች አሰሪዎች ሰራተኞቹን አመስግነው አያውቅም። የትም ቤት ማለት ነው። ምንም ኃይል ብትሰሩ አመስግኗቸው አያውቅም። እነዚህ ቤተሰቦች ግን በጣም ነው እኔን እንትን የሚሉት። ለምንድን ነው? እኔ ጸባይዋን ስለቻልኩ ጸባይዋን ችዬ ጭቅጭቋን ችዬ ስለሰራው ስላንከባከብኳት ጥዬ ስላልወጣው ወደዱኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እነሱ ጥሩ ባይሆኑም እኛ ጥሩ ብንሆን መልካምነት ለራስ ነው። ከዚህ በፊት የሚገቡ ሰራተኛ ባዶ ቤት እሷን ጥሎ ሲሄድ ስታለቅስ ስትወድቅ 3 ወድቃ ተሰብራለች። ለምን? አጋዥ ያስፈልጋታል፣ ከጎን የሚቆም ሰው ያስፈልጋታል። ራሷን አትችልም። ራሷን ችላ መቆም አትችልም። ራሷን ችላ መተኛት አትችልም። ራሷን ችላ ሻወር መግባት አትችልም። አሮጊቴ ማለት ነው። እኔ ነኝ ሻወር የሚያስገባው፣ እኔ ነኝ የሚያንከባክባት። ከተቀመጠችበት እኔ ሲያግዝ ነው የምትነሳው። እና መልካምነት ስንሰራ ማለት ነው እኛ ዜጋም ቢሆን የራሳችንም ዜጋ ቢሆን የሌላ ዜጎችም ቢሆን መልካምነት ስለ ራሳችን ብለን ከልባችን ብንሰራ ፈጣሪም ይወደናል። ብዙ ጊዜ አሮጊቴ እንደዚህ ትለኝ ነበረ፣ ልብሽ እኮ ነጭ ነው እንደ ወተት አለችኝ። አንድ ቀን ሁሌ ነው እንደዛ የምትለኝ። አንድ ቀን ሁሌ እንደዛ ስትለኝ አንድ ቀን ጠየኳት፣ ለምንድን ነው እንደዚህ የምትይኝ ስላት፣ በቃ ጥሩ ሰው ነሽ፣ ቶሎ ትናጅጃለሽ እንጂ ልብሽ ንጹህ ነው ትለኝ ነበረ። እና እኔ ለማንም ብዬ አይደለም ልቤን ንጹህ ያደረኩትም እኔ አይደለሁም፣ እግዚአብሔር ነው እንደዚህ ልቤን ንጹህ አድርጎ የሰጠኝ እላታለሁ። መልካምነት ለራሴ ነው። እኔ እንደ ሌሎቹ እሷን ጥዬ መውጣት አቅቶኝ አይደለም፣ እንጀራዬ ብዬ በቃ ከዚህ ቤት ብወጣም እናት አባቴ ቤት አይደለም የሚሄደው፣ ችዬ መስራት በቃ። ለምን? የወጣሁበትን አላማ አውቃለሁ። እናቴ ቤት የአባቴ ቤት አገራችንን እናት አባታችንን እህት ወንድማችንን የምንወዳቸው ጓደኞቻችንን ጥለን የወጣለ ነው ለዓላማ ስንል ነው። እና እህቶቼ ምንም ባይመቻችሁም ችላችሁ እግዚአብሔር ወይ አንተ ያስችለኝ እኔ አልችልም ብላችሁ በዓላማችሁ አተኩራችሁ እግዚአብሔርን እየጸላችሁ ከወሰናችሁ እግዚአብሔር ያስችላችኋል። እኔ በራሴ ስላየው ነው። እኔ እግዚአብሔር አስችሎኛል፣ የዚችን አሮጊት ጸባይ ማለት ነው። እና እግዚአብሔር በሁሉም ነገር መልካም ነው እና በርቱ። ባላችሁበት እግዚአብሔር ይጠብቃችሁ። ቪዲዮንም አላበዛም። ስለዚህ እግዚአብሔር ባላችሁበት ይጠብቃችሁ። ውድ እህቶቼ ወንድሞቼ፣ ስደት ሀገር ያላችሁ፣ በሰው ሀገር ያላችሁ፣ በሰው ቤት ያላችሁ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይጠብቃችሁ። የሚቀኛውን ጠላታችሁን ከፊታችሁ ያርቃችሁ። በሰላም የወጣችሁበት ሀገር በሰላም እንድንመለስ እስከምንመለስ እግዚአብሔር ከሁላችንም ጋር ይሁን። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ቪዲዮን እስከ መጨረሻ ይሁን። አበረታቱኝ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። በጣም ወዳችኋለሁ። እያበረታታችሁኝ ያላችሁት ሁሌም ከጎኔ ያላችሁት
እህቶቼ ወንድሞቼ እግዚአብሔር ይስጣችሁ። አመሰግናለሁ። ከልቤ አመሰግናለሁ። መልካም ቀን፣ መልካም ቆይታ፣ መልካም ቀሪ ዘመን ይሁንላችሁ፣ ይሁንልን። ባይ ባይ።